እንዴት ዋላችሁ? የዛሬ 3 ወር ገደማ አንበርቾ መተን ነበር። ያኔ ስንወጣ ተራራው 77 ነበር ስቴፑ። ከዚያ ትንሽ አለፍ ብለን አባታችንን አገኘናቸውና ጸሎት አደረጉልን። ተጨማሪ ቦታ ብንቀጥል ብለን ከንቲባችንን ጠየቅነው። እሱም ተመልሳችሁ ካያችሁኝ ጨርሼ ቆያችኋለሁ አለ። በገባው ቃል መሰረት ተጨማሪ 1400 ገደማ ስቴፕ ሰርቷል። ከዚህ ቀደም የነበረውን 2 እጥፍ ማለት ነው። አሁን 3 እጥፍ ሆኗል። የአንበርቾ ተራራ የከምባታ ሕዝብ ምልክት ነው። ባህሉ፣ ታሪኩ፣ ማንነቱ፣ የአኗኗር ዘይቤው የሚገለጥበት ነው። ከምባታን የሚወድ ከምባታን ለማወቅ ፍላጎት ያለው ሰው ዱራሜ ብቻ መጥቶ ቢመለስ በተሟላ ሁኔታ ከምባታን ሊያውቀው አይችልም። እዚህ መጥቶ ተራራው ላይ ያለውን አየር፣ የህዝቡን ጥንካሬ፣ ትጋት፣ ብርታት የሚያይበት ቦታ ነው። እንግዲህ በ3 ወር ጊዜ ውስጥ መንግስት በጀት ሳይኖር ሰው በገዛ ጉልበቱ ይህን የሚያክል ተራራ ሜዳ ማረግ ከቻለ እንደሰማችሁት አባታችን አንድ ጊደር ነበረቻቸው፣ እሷን ሰጥተዋል አሉ እሳቸውም። በዚህ መልክ ነው የከምባታ ህዝብ ያለውን አዋጥቶ ከመቀነቱ ፈቶ ለብዙዎቻችን ማረፊያ የሚሆን ቦታ ይሰራው። ይሄ ቦታ ያኔ መድረስ አንችልም ነበር፣ ዛሬ ግን ወጥተንበታል። እና ያኔ የነበራችሁ ሰዎች ይህንን አስደናቂ ገድል የማህበረሰባችንን ጥንካሬ፣ ብርታት ስንሰበሰብ ስንደመር የምንሰራውን ተአምር እንዴት እንዳያችሁት አንዳንድ ደቂቃ እድል ሰጣችኋለሁ። በጣም ወሳኝ የከምባታ ባህል ስለሆነ እንዲህ ተቀምጠን ከወንበር ውጭ እንድናወራ የተፈለገበት ምክንያት የማህበረሰቡን ባህል ለመቀላቀል ነው እና ፕሬዝዳንቱ መጀመሪያ 1 ደቂቃ ያላቸውን ስሜት ይናገሩና ይሄን አስመልክቶ የሚሰማቸው ነገር እንዲገልጹልን